በኦሊቨር ግላስነር እየተመራ የሚገኘው ክሪስታል ፓላስ በኢኒጎ ፔሬዝ እየተመራ የሚገኘው ራዮ ቫይካኖን እንግዲህ ነገ በኮንፈረንስ ሊግ ጨዋታ ያደርጋሉ። የፍጻሜ ጨዋታ ነው። ሁለቱም በታሪካቸው እንደዛ አይነት ትልቅ ዋንጫ ላይ ሲቀርቡ ይሄ የመጀመሪያቸው ነው። ክሪስታል ፓላስ በ120 ዓመት ቆይታቸው የመጀመሪያ ሜጀር ትሮፊያቸው ማሳካት የቻሉት ባለፈው ዓመት ማንቸስተር ሲቲን 1-0 በማሸነፍ በኤፍኤ ካፕ ዋንጫ በመብላት በስፖርት ታሪካቸው የመጀመሪያው ሜጀር ትሮፊ ማሸነፋቸው ይታወቃል። ራዮ ቫይካኖ ደግሞ በ100 ዓመት የእግር ኳስ ቆይታቸው እስከዛሬ ድረስ ምንም አይነት የፋይናልም ሆነ ምንም አይነት ዋንጫ ያላሳኩ ቲም ናቸው። ነገር ግን ነገ ይሄንን ለመገልበጥ ሁለቱም ቲሞች ይፋለማሉ። ክሪስታል ፓላስ ሁለተኛ ዋንጫውን፣ ራዮ ቫይካኖ ደግሞ በክለባቸው ታሪክ የመጀመሪያ ዋንጫውን ለማሳካት ይፋለማሉ። ማን እንደሚያሸንፍ አብረን እናያለን። እኔ በበኩሌ ምርጥ ጨዋታ፣ ምርጥ ኳስ እናያለን ብዬ ተስፋ አረጋለሁ። ለማንኛውም ይመቻል።